ሰብስክራይብ ሀይ እንዴት ናችሁ? ራሄል ነኝ። እንደተለመደው በሌላ ቪዲዮ መጥቻለሁ። እስቲ ዛሬ ሙሉበትን ታያላችሁ። ቶታሊ በቃ ወደ ልጅነታችሁ የሚመልሳችሁ አይነት ቦታ ነው። ያው መጀመሪያ እኔ ራሴ ከቁርስ ነው የጀመርኩትኝ። ሁሌ ቡና ስጠጣ ነው የምታዩኝ እና እስቲ ዛሬ ከሻይ ልጀምር ብዬ ነው እና ይሄን የመሰለ ማር ሻይ እንደዚህ አድርገን ቁርሳችንን እንበላለን ማለት ነው። ቁርሳችን ደግሞ የሚሆነው ገምቱ እስኪ። በቃ ይሄ ነገር ምንድነው የሚባለው? ሽልጦ ነው ሙልሙል ነው የሚባለው። ብቻ ግን ኢትዮጵያዊ ሆኖ መቼም እነዚህን ነገር ሳይበላ ያደገ የለም አይደለ? እና አለ ሲሉኝ እኔ ራሴ በደስታ አልኳችሁ። እንደዚህ ቃል ነክር ስል አልቻልኩም። ሻዩ ራሱ ኸርባል ሻይ ነው። ምንድነው ጠጅ ሳር ነው የሚባለው ነገር። ይሄ ነገር ውስጥ ያለው ጠጅ ሳር የሚባለው እና በቃ እንደዚህ እየነከርኩ ሽልጦ ነው ሙልሙል ነው። እስቲ ኮመንት አድርጉልኝ። ብቻ በቃ ወደ ልጅነት ቀጥታ ወደ ኋላ እንደዛ ቁርሴን በላሁኝና ከዛ እስቲ በሞራልና ብዬ ያው ጃኬቴን ወለቅ አድርጌ ጥጥ ልፍተል ብዬ ጀመርኩላችኋለሁኝ። እዛው ግቢ ነው ያለው። ግቢውን አይ ቲንክ እስካሁን ገምታችሁታል። ኑጭቃና አብካ የሚባል ቦታ ነው። የተለያዩ አክቲቪቲዎች አሏቸው። እስቲ እኔ ግን ከጥጥ ከመፍጠል ነው የጀመርኩትኝ። የመጀመሪያ ስራ እንግዲህ ጥጡንና ፍሬውን እንደዚህ መለየት ነው። ይህ ደግሞ መፈልቀቅ ይባላል እንደተረዳሁት ከሆነ። የጥጥ ፍሬ የሚል ሰው አለ፣ ጥፍጥሬ የሚል ሰው አለ። ኤኒዌይስ እንደዛ አድርገን እናመቻቻለን ማለት ነው ለመፍተል። ልጅ ሆናችሁ ግን እስቲ ፈትላችሁ የምታውቁ እንዴት እንደነበረ እስቲ ኮመንት ላይ ጻፉልኝ። እኔ ልጅ ሆኜ ፈትዬ አውቃለሁኝ። እንደዚህ ቀላልም ሆነልኝ ማለት ላይክ ሙያ ለካ አይረሳም አይደለ? የማይረሳ ነገር ነው የሆነብኝ ማለት ነው። ሶ እንደዚህ ፈለቀቅን ጥጣችንን፣ ወሬያችንን ጀምረን ከዛ ጥጥ መፍተል ጀመርኩ ማለት ነው። ይኸውላችሁ እስቲ አያያዜን ራሱ እዩት እስኪ በእናታችሁ። እንዲህ በሞራል መፍተል ጀመርኩ ማለት ነው። እዚህ ጋር ሊበጠስብኝ ነበር። እዛ በጣም በቃ የጓጓሁት ነገር ግን ከመፍተሉ በላይ ይሄ አሽከርክረው እንትን የሚያደርጉትን ነበረ። እዩት በቃ በጣም በሙያዬ ኩራት የተሰማኝ ሰው ነኝ በነገራችን ላይ ማለት ነው። እና ከዛ ችኛዋን የመጀመሪያዋን ግን እዚች ላይ መጠቅለል ምንድነው እንዝርት የሚባለው ነገር ላይ ማለት ነው መጠቅለል ግን በጣም አስቸጋሪ ነበረ። ከመፍተሉ በላይ ያስቸገረኝ እሱኛው ነው በነገራችን ላይ። ብቻ ኤኒዌይስ በቃ ለመድኩ አልኩኝና እዚህ ጋር በቃ እንደ ኃይለኛ እኔማ ለጋቢ ነው የምሰራው ምናምን እያልኩኝ ሲወፍር ማለት ነው። ከዛ በቃ እንደዚህ ለተወሰነ ደቂቃ መፍተል ጀመርኩ ማለት ነው። በጣም ደስ የሚላችሁ ነገር በቃ እጃችሁ አክቲቭ ሲሆን እንትን ትላላችሁ። ደስ የሚል የሆነ ስሜት አለው ከመፍተል ጋር የተያያዘ ማለት ነው። ላይክ እንደ ሜዲቴሽንም እንደ ይሄ ኮንሰንትሬት እንድታደርጉ ያደርጋችኋል እና በጣም ደስ ብሎኝ ነበረ። ይሄ ግቢ የት ነው? 22 አካባቢ ነው የሚገኘው። ለልጆች በተለይም ደግሞ የተለያዩ አይነት አክቲቪቲዎች አሏቸው ከጥጥ ከመፍተል ውጭ ማለት ነው። ግቢው ይሄንን ይመስላል። የተለያዩ እዚች ጋር ትንሽ የመጫወቻ አለች። ከዛ በኋላ ጭቃ እንትን ማለት ይችላሉ፣ ጭቃ ማብካት ይችላሉ። እነዚህ ጋር ዶሮ መመገብ ይችላሉ። ከዛ ይሄን ምንድነው መጅና መፍጫ ነገር አለ። የሸክላ ስራ አላቸው። በጣም ከለርፉል ነገር ነው ቤቱ፣ ደስ ይላል። በተለይም ደግሞ ልጆች ስፔሻሊ ክረምት ላይ በጣም ብዙ ሰዎች ይኖራሉ ተብያለሁኝ። ከዛ በቃ ግቢው ይሄንን ይመስላል። ከሞሮፍ ከስልካቸው ርቀው እንትን እንዲሉ ነው እንዲጫወቱ፣ ወደ ተፈጥሮ ጠጋ ብለው እንዲጫወቱ የማድረግ ነው ግቢው ሙሉ እንትኑ ቲሙ ማለት ነው። ሶ በጣም ከለርፉል ነው እንደምታዩት፣ ደስ የሚል ነገር አለው። እንኳን ለትንንሽ ሰው ይቅርና ማለት ነው እኔን ራሱ ጥጡ ምን ያህል እንደያዘኝ አይዲያ የላችሁም በቃ። እና ግቢው ይሄን ይመስል ነበር። የተለያዩ ክራፍቶች ይሰራሉ።
አክቹሊ የሄድኩኝ ቀን ተማሪዎች በግሩፕ ነበሩ ግን ያው ከነሱ ፕራይቬሲ አንፃር አስተማሪዋም ተቆጥተኝ ነበር ባይሰዊ እንዳልቀርጽ ያው ለህፃናቱ ፕራይቬሲ ሲባል ማለት ነው። የተለያዩ ልጆች ስለነበሩ ሙሉ የትምህርት ቤት ተማሪዎች ስለነበሩ ማለት ነው። ሶ እነሱ ከወጡ በኋላ ነው የቀረጽኩት። ለዛ ነው ባሪ የሆነው እንጂ በጣም ብዙ ተማሪዎች ነበሩ። ሙሉ እየተጫወቱ ነበረ፣ ክራፍት እየሰሩ ነበረ፣ የሸክላ ስራ እየተማሩ ነበረ፣ የጥጥ መፍተል እየተማሩ ነበር፣ ሙልሙል እየጋገሩ ነበረ ምናምን። ሶ ግቢው ይሄንን ይመስላል ማለት ነው። በጣም ደስ ይላል እንደምታዩት አረንጓዴነቱ ምናምን በጣም ደስ የሚለው እንጃ ወድጄዋለሁ። አይ ዶንት ኖ እኔም የልጅነቴን ነገር ስለመለሰኝ ነው መሰለኝ። እንደኛ ዘመን በቃ ከጭቃ ጋር እዚህ ደጅ ላይ ከመጫወት ጋር አንድ ላይ ስላደረገኝ ነው መሰለኝ በጣም ወድጄዋለሁ። ልጆች ደግሞ በዚህ ሰዓት ላይ ሞር ስልካቸውን ብቻ ኦር የሆነ ታብሌት ይሰጣቸዋል። ከዛ በኋላ በቃ ቁጭ ይላሉ ምናምን አይደለ? እንደዚህ እኛ ያደግንበትን አይነት አስተዳደግ አሁን ላይ ያሉ ልጆች ሞር የላቸውም። ሶ ከሱ አንጻር ነው መሰለኝ እኔ ወደ ልጅነቴ ተመልሼ ያየሁ ደስ እንዲለኝ የሆንኩት ማለት ነው። ሶ የአሁን ልጆችም ከስልክና ከታብሌት ከቴሌቪዥን ውጪ ያለ እንደዚህ ወደ ተፈጥሮ የሚመልሳቸው ልጆቹን ልጅ የሚያደርጋቸው አይነት መጫወቻ ቦታዎች ሞር ሊኖሩ ይገባሉ ብዬም አምናለሁኝ። ይሄ ያስተሳሰብን ተመልክራው ሲቀየር እንደዚህ ይሻላል። አሁን እዚህ ስመጣ ያየሁት እሱ ነው። ክረምት አሁን ሰመር ካምፕ አለን እኛ እና ልጆች 3 ሰዓት መጣው ወደ ከሰዓት ወደ 9 ሰዓት 10 ሰዓት ይሄዳሉ እና የተለያየ አክቲቪቲ ተለላችሁ ነው የሚሰሩት እና ወላጅ ደስተኛ ነው በጣም በቃ በጣም ደግሞ ልጆች ጠያቂ ስለሆኑ ቢያንስ በጥቂቱ መልስ ያገኙ። ምንድነው እንዴት ነው የመጣው እንዴት ነው የሚሰራው እሱ ያገኙታል እንደ ቀላል ማለት ነው። ዝም ብለሽ ቤት ውስጥ እኮ አንድ ጥጥ ዝም ብላ ተቀምጣ ለረጅም ጊዜ እኮ መጠቀም ይችላል። እኛ ብዙ ፎከስ ስለማናደርግበት ነው። ሲረብሹን ስልክን ጸጥ ማለታቸውን ያይነው ልጅ ስልኩን ሰላገለቻላ አንዳንዶቹ እዚህ ራሱ መጣው ስልኩን መርሳት የሚያቀታቸዋል። አልቀሶ ስልክ ሲሰጣቸው ዝም ይላሉ። ይሄና እኛ በደንብ ተንከባለን ብለን በደንብ ልጅነታችን እያደገ አይደለም ከሳዘናል። አሁን እንደዚህ በትምህርት ቤት ምናምን ሲመጡ እንትን ይላሉ። አሁን ቅድም ተማሪዎች ምናምን ነበራሉ ሁሉንም አክቲቪቲ ምናምን ይሞክራሉ። አሁን ለምሳሌ ክራፍት ምናምን ይሰራል። እንዲህ እንደ ፓኬጅም አለን ያለ አንድ ወላጅ አንዱ ልጅ ይዞ መጥቶ ሁሉንም አክቲቪቲ መስራት ይችላል። እነዚህ አሁን ህፃን ስለነበሩ ክራፍት አሉ፣ የእጅ ጌጥ መስራት ምናምን ብቻ ብዙ ይሄ ወዳደቁ ነገሮች አንድ ዩዝፉል ነገር መስራት እንዴት እንደሚችሉ እናሳያቸዋለን። እነዚህ አሁን ልጆች ስለሆኑ አላሳየናቸውም። እኛ ነን እንጂ የምንሰራው እነሱ አይሰሩትም። ለዛ ብለን እንጀራ የሚጋግራሉ፣ ከለርፉል እንጀራ በቃ በተለየ እይታ እንዲኖራቸው እሱን ያደርጋሉ። ከዛ ዛሬ አሁን ሙልሙል ጋገሩ፣ ጭቃ ቦኩ፣ ጥጥ ፈተሉ፣ ፌስ ፔንት አደረግንላቸው። ፌስ ፔንት እንደምታዩ የእንትን ነው የተለያዩ የሀገርኛ የኦሞ ቫሊ ምናምን እነሱን ነው ሁሌ እዚህ በቃ ይሄ ሌላ ቦታ የማያገኙትን ነገር ነው እንዲያገኙ የምናደርጋቸው። በዛው ሀገራቸውን ያውቃሉ ምናምን። እና የዛሬ ውሎዬ ይሄንን ይመስል ነበረ። አይ ሆፕ ዩ ኢንጆይድ ኢት እና ሰብስክራይብ ያደረጋችሁ ደግሞ ቴንክ ዩ። በሌላ ቪዲዮ እስከምንገናኝ ባይ።